ሸጊቱ ያበቃውን የሞተውን ጉዳይ ነው የምትቀሰቅሽው። ምንድነው የሞተው አክስቴ? እንደውም እኔ ወንድሜ አጠገብ ያለ ነው የሚመስልኝ። ዛሬ አበደቀን ለሌለ ተመችቶኛል ብሮ። ምን ሆነ አበደቀን ይሉ? ምን ነው የተለየው? ታሪፍ ማና ሰራራ አይደል? አይበቃል? አከቢውንም በቂ አይደል? ሊዱ ምንድነው ቆምሽ? ማይክሽ ባክሽ ገገማለ እንዳይነጅሰይ ብዬ ነው። ቆይ ልጅ ምንድነው ሐሳቡ? ምንም እኮ ግልጽ አይደለም። አልገባሽም ይሆናል እንጂ ግልጽ ነው። በፊት ባገኘው ነገር ታመሰግን ነበር። አሁን ጭራሽ ከማመስገን ጭራሽ ታብራራልን ጀመረ። ይሄ ከተማ ሙሉ ማንነት የሚቀየር ቢሆንም ባለ ብታመሰግን ይሻላል። በጉልበት ሰርታ ያገኘውን ገንዘብ አትመካበት ማለት። ይሄ ምክር የወጣው ካንተ ጭቅላ ነው እና ሰው አይደለም እንዴ? በቃ ሊዱ በእናትሽ እኛ ይብራብን እንመለስ። ይሄ ነው ማይመቸኝሽ። ምን ነው ማይመቸሽ? አይልሽ እኔ ሰውና ከብረዋለሁ እንጂ አልፈራውም። ያ ደግሞ የምፈልገው ወይ እንድፈራው ወይ ባሪያው እንደሆንለት ነው። አሁንስ ምን እንደምፈልግ ገባሽ? ሊዱ ገብቶኛል እኮ ግን በቃ በእናትሽ እኛ እንፍታ። እባክሽ አልፈታም ተይ። እንዴ እስኪ ተይ አልቀይር። ሊዱ ግድ የለሽም በእናትሽ መንገድ እንቀይር። እኔ መንገድ አልቀይርም። እኔም መንገድ አልቀይርም። ሴቶች ያያ ችግር አለ ያልነገርከኝ ነገር አለ እንዴ? አይልሽ ብሮ አንቺም ጓደኛሽን እኔም ጓደኛዬን ይዘን ላጥንበል አይሻልም? ሁለታችሁ ምንም አያገባችሁ። ቆይ አንተ ከኔ ምንድነው የምትፈልገው? ለአንቺ ራሱ ምንም ፈልጊ። ምንድነው ጉዳይ አለሽ? በአንተ ጉዳይስ መቼም ገብቼ አላውቅም። ልገባም አልችልም። ተሳስተሃል። ጥጋቡ ስራ ነው። ገንዘብ ከፈለኩ እኔም መጥቼ መሰብሰብ እችላለሁ። ባህር ዳር ቆማታለሁ ብትል ግን ተሳስተሃል። እሺ ጥጋቡ አትችልም። ስሚ እኔ በዚህ ስም ሲጠሩኝ አልወድም። ወይስ ንቀት ነው? አላውቅም። አልነገርከኝም። ዳግሞ ስም እንደሆነ ነው የማውቀው አይደለም። እየቀለልሽ ነው? ቆይ ለምን አትይኝም? ይሄን ካንተ ራስ ለምን አፈታም? በእኔ ጉዳይ መግባት ካቆምሽ እተውሻለሁ። በእኔ ጉዳይ ምናምን ያታወሳስባለህ እንዴ? ካፈለኩኝ እኔ ማለፌ ቀድሜ ገንዘቡን መውሰድ ትችያለሽ። ግን ገንዘቡን ስትወጪ እኔን እየናቅሽ አይደለም። እሱን እናያለን። ማለት ሲደርስ ምን አይሻል? ስሚ እኔ ሴት ልጅ መጥቼ ለክብሬ ስለማይመጥን ነው እንጂ እዚህ በጥፊ ውሃ ውስጥ ነው እሺ የምከትሽ። ዞር በይ ሻው ዞር በይ። አንተ ውሻ በኔ እንሂድ። ዛሬ ደግሞ ከኔ ጋር ነው ዞር ዞር የምትይ። ገበያ ሄደን ቶሎ እንመለሳለን። አረ በቅደኝ። እሺ አንድ ቦታ ጥዬሽ ስለምመጣ የምንሄድበትን መንገድ እየተመለከትሽ። ይሄ ፈተና ነው ሸጊቱ። ምን ፈተና? ደግሞ የምን ፈተና ነው ታለ? የሄድሽበትን መንገድ መመልከትሽ ነገ ቤትሽ ቢጠፋሽ ይጠቅምሻል ብዬ ነው። ሁሉ ጊዜ ከሰው ጋር አትሄጂም። ችግር የለውም አክስቴ። ቀጥ ብዬ ስመለስ አሳይሻለሁ። የኔ የት ልጅ ጎበዝ እኮ ነሽ። ባይሆን ስልኬን ሰጥሽና አደውልና አሳይሻለሁ። ግር ቢልሽ እንኳን ትደውልልኛለሽ። አሃ እሷን ከሰጠሽኝማ ችግር የለውም። አንዴ ካሳየሽኝ እኔ ምንም ነገር አይጠፋኝም። ወይ እንሂድ። ተንከታሻል እኮ አይተሽው ደጋረኩ። ዋጋውን ነው የሰጠሁት። እሺ ዛሬ ጀመርሽ ጦርነት የሚያበቃ ይመስልሻል? ሲጀመር የጦርነት ዛሬ አይደለም የተጀመረው። ሊዱ ላይ ስለተጀመረበት ቀን አይደለም የሚያሳስበኝ። ታዲያ ምንድነው የሚያሳስብሽ? የሚያልቅበትን ቀን ነው የጠየቅኩሽ። አላውቅም ግን በቃ አንድ ቀን ያልቃል። እኔ ግን አይመስለኝም ይሄ ጦርነት መቼም ነው የማያበቃው። ምንድነው የማያበቃው? በጣም እኮ ፈንክተሽዋል። ስንመለስ ዞሬ ሾፌው ነበር። የሀገር ደም ነው የፈሰሰው። በእናትሽ በቃ ተይኛ። ብዙ ደም ፈሷል። ቤት ግባና ረፍት አድርግ። የትኛው ልቤ ነው ቤት ገብቼ ማለት? ቆይ አልገባኝም። ምን ለማለት ፈልገህ ነው? ይኸውልህ እቺን ትዕቢተኛ ማግኘት አለብኝ። የኔ ደም እንደዚህ ፈሱማ እንደው ቆማ ትሄዳት። ያያ ግድ የለህም። ዛሬ ለፍ ቤት ግባና ረፍት አድርግ። ብዙ ደም እየፈሰሰ ነው እኮ ነው የምልህ። ስማ በዚህ ስሜት የት ነው የምትሆነው? ቤት ወይም ሰፈር አካባቢ ነው የምትሆነው። እሷማ በዚህ ስሜትማ ወይ ሰፈር ወይ ቤት አትሆንም። እኔ ደግሞ ካላገኘኋት አብዳለሁ። በጣም ነው የማብደው። ተው ያያ ተው፣ ነግሬሃለሁ። ተው ይቅርብን። ሄሎ አሉላ ወይ ሊዱ ይሰማኛል? ላገኝ ፈልጌ ነበር። አረ ደስ ይለኛል። ስለዚህ አሁን እንምጣና እንገናኝ። የት ናችሁ? እኔ ልምጣ? አረ እኛ እንመጣለን። ፌመስ ሰው ማድከም አያስፈልግም። እሺ በቃ እኔም እዛው አካባቢ ነው ያለሁት። መዞሪያ ላይ ያለችውን ካፌ አወቅሻት አይደለ? አዎ በቃ አውቄዋለሁ። በቃ እዛ እንገናኝ። እዛ እመጣለሁ። እሺ በቃ ይመች። እሺ እሺ። አንቺ ጉደኛ አሉላን ቀጣሽ እና ዛሬ በአንድ ቀን ሁለት ትላልቅ ነገሮችን አደረግሽ ማለት ነው።